አይ ሰላም የመሲቱ ላይ ቤተሰቦች እንዴት ናቸው? ደህና ናቸው? ይሉ ሰላም ነው ያለው ይመስገን። ዛሬ ደግሞ በብርሽና ሩታ በመጡት ቪዲዮ ላይ እኛም ተመልሰናል መጥተናል ማለት ነው። የዛሬ ቪዲዮ ደግሞ አብርሽ ሲያወራ ነበረው ያው አንዳንድ ነገሮች ትክክል ናቸው፣ ግን ይሄ ነገር የጸብ አይመስለኝም። ቪዲዮ ተፖሰተ ሩታ ቤት ስለሆነ ማለት ምናልባት እሷ ባለፈ ሄዳለሁ ብላ ሻንጣውን ዝጋ ነበር አልሄደችም ሊሆን ይችላል። ግን አለመሄዷን በጣም አደንቃለሁ። መሄዱ ላይ ትርጉም የለውም። ግን ይህንን ቪዲዮ የሚሰራላችሁ አሁን የሌሊቱ 7 ሰዓት ነው። እንቅልፍ እምቢ ብሎ ምን ነው አይደለሽም ካላችሁም ትንሽ እንግድነት ሄደዋል። እኔ ብቻዬን ነው ያለሁት። በቃ ባነንኩት ተነሳው። ከዛ ደግሞ ቪዲዮ መስራት አሰብኩበት ማለት ነው። ምንም አማራጭ ስለሌለኝ ሰው። ስለዚህ ምንድነው አብርሽ ምንድነው አለ የተናቀ ሰው እግዚአብሔር ያነሳል። በዛ በሰዓቱ ተንቄ የነበርኩ ሰው ስለሆንኩ ዛሬ ካፌታና አይተ ሊሆን ይችላል ያኔ አፍቅሬያለሁ ብላ በፍቅር ምክንያት አብረን ቀጥለን የተለያየ ነው የተጣለ ነው በማጣትም ሊሆን ይችላል። ዛሬ ላይ ደግሞ ከፊታዬ ላይ ስላለው አፍቃሪ ነበር ፍቅረኛ ነበረ ብላ ፈልገ መጠች። መኪና ሲነዳ ምንድነው አለው ብዙ ውሾች ይከተሉኝ ነበረ። መኪና የያዘ ሰዎችም ደግሞ ምሳሌ አድርጎ ተናገረ ይከተሉታል። ያ እኔ ዙሪያ ላይ ያለው ሰዎች ሁሉ እኔን ይከተሉኛል እንጂ ሊያገኙኝ አይችሉም ማለት ፈልገው ነው። እኔ እንደገባኝ ከሆነ ነው ሰው እንደተረዳ ነው ማስረዳት የምችለው። እኔ እንደዛ በዛ ልክ ስለተረዳሁት ነው። ስለዚህ አሁን እነሱ ምንም ሆነ ሩታ እቤት ድረስ ይቅርታ ሩታ ምንድን ነው አለች? እቤት ድረስ ስትመጣ እቤት ድረስ አምጥቻት ያለውን ነገር አንድ በአንድ ጠይቃታለሁ እንጂ አሁን ላይ ግን ታማለች። ከህመሟ እስከምትድን ድረስ ደግሞ ጊዜውን ሰጣታለሁ። ከዛ በኋላ እሷ ያለችበት ቦታ ሄጄ ወይም እሱ ሄዶ ሳይሆን መረዳትም ማስረዳትም አለብኝ እኔ እስካለሁበት ድረስ። በመኪናም ትምጣ በፈረስም ትምጣ በጋርም ትምጣ እኔ እስካለሁበት መጥታ መጠየቅ አለባት። እኔ ጠይቃታለሁ መጠየቅም አለብኝ። በነገራችን ላይ ሩታ ራሷን የምትጎዳ በምን ምክንያት ነው ካላችሁኝ ያየችውን ሁሉ ስለምታምን ነው። ማለት ያሳምናልም ነገሮቹ ያስብላልም። ያው ብዙ ሪካርቶችም ስላለ ከዚህ በፊት አወርቶን በመሃል ደግሞ ስደውል ሪካርት ይዛለች ብለዋል አብርሽ። እነሱ እሱ ጋር ደውላ ሲደዋወሉ ርካት ምናምን እንደምታደርገው ነው ነገረው። ያው እሱም ባለትዳር ስለሆነ የቃላቶቹ ለተደዋወሉበት ቃላት ምልልስ ደግሞ ጥንቃቄ መኖር ነበረበት። ምንም ብታደርግ ምንም የምታደርገው አንድ ወንድ ባለትዳር ከሆነ ለትዳሩ አጋሯ መጠንቀቅ አለበት ማለት ነው። ለራሱም ህይወት መጠንቀቅ አለበት ማለት ነው። ማንኛውም ነገር ማንኛውም ንግግር እንደመጣ መነጋገር የሆነ አለ አይደል አፍ መክፈት የለብንም። ያ ሰው ለምን ፈልገው እንደደወል ራሱ ማወቅ አለብን። ያኔ ትቶ ሄደ ሰው እሱ ብሏል። ሩታና እኔ ከተገናኘን 2 አመት ሊሆነን ነው። እስከ ዛሬ ማትደውል ሴትዮ በዚህ መሃል ከደወለችው እሱ ምን ፈልገ ነው ብሎ ማሰብ መሰላሰል ነበረበት። ቃላቶቹን መጠበቅ ነበረበት። በእርግጥ ሁሉ ሰው ይሄን አያስተውልም። እሱም በክፋት ስላላሰበ ስለደወለችው ሊሆን ይችላል ችላ ብሎ ያልተጠነቀቀው ማለት ነው። ያንን ደግሞ እሷ ሪካርድ አድርጋ ለዚችና ለሂሩት እያዳመጠችው ነው እንድታዳምጥ እያደረገችው ነው። ያ ደግሞ ሩታን በጣም ነው መረብሻት። ኢቭን ጤነኛ የሆነ ሰላምታ እንዴት ነሽ በቃ ጠፋሽ እኮ ምነው ምናምን መባሉ ራሱ ጠፋሽ ብሎ ቃላት ደግሞ ምንድነው እስከዛሬ ለምን አልጠየቅሽኝም ብሎ ነው ብላ ልታስብ ትችላለች። የሴቶች ጭንቅላታችን ደግሞ ማሰባችን ትንሽ ኪዳን ነገር ነው መሰለኝ። በትንሽ ነገር ነው የምንታወቀው። ስለዚህ ጥሩ አይደለም። እናንተ ቤታችሁን ትዳራችሁን አሙቃችሁ ሞቅ ደመቅ አድርጋችሁ ሽብርቅ አድርጋችሁ ጠላትን ማስቀናት እንጂ እናንተ በሆነ ባልሆነ መታወቅ የለባችሁም ነው የምላችሁ ሩታና አብርሽ። በእርግጥ የኔን ቮይስ ከሰማችሁ እንደዚህ መሆን የምትችሉት፣ ካልሰማችሁ ደግሞ ያው እናንተ እንደፈለጋችሁ እየሆናችሁ ስለሆነ ምንም ማለት አይደለም። ቀጥሉበት። ህይወታችሁን ደግሞ አሳምሩት። ለሚመጣ ልጅ ደግሞ አስቡት። የሚመጣ ልጅ ደግሞ የእናንተን ቪዲዮ ይሄንን ያው እንደናንተም ዩቲዩበር ነው የሚሆነው። ገና ሳይወለድም ያው ዩቲዩብ ላይ ወጥቷል። ሲወለድ ደግሞ መውጣቱ ስለማይቀር ማለት ነው። ስለዚህ ምንድነው ማድረግ አለባችሁ? ለምታደርጉት ነገሮች ሁሉ ጥንቃቄ፣ ለንግግራችሁ ጥንቃቄ፣ ለላይፋችሁ ጥንቃቄ ማድረግ አለባችሁ። እናትና አባቴ እንደዚህ አይነት ሰዎች ነበሩ ወይ? እኔ ገና ሳልፈጠር እንደዚህ ይጨቃጨቁ ነበረ ወይ?
ምናምን ብሎ ነገር ልጁን በኋላ ላይ እናንተ እያረጃችሁ እሱ ፍንዳታ እየሆነ የእሱን ጭንቅላት ልረብሽ ስለምችል እናንተ ለንግግራችሁ ጥንቃቄ አድርጎ ለመጣው ነገር ሁሉ አትታወቁ። ቤተሰብ እናንተ ሁለታችሁ ከተጣላችሁ ደግሞ ቤተሰቡን አትጨምሩ። አሁን ኤፍሬም የአብርሽ ወንድም ተወቅሶናለሁ በሚዲያም ሰው በቤተሰቡ ሊሆን ይችላል። እሱ ንግግር እያደረገ ላንቺም ብሎ ነው ለእናንተ ማስበው ነው። ማንኛም ነገር ስታደርጉ በቃ መወሰን ቆራጣ ቆፍጠን ማለት ብሎ ነው የተናገረው። ትዳር ደግሞ በግዴታ ሳይሆን በፍቅር የሚሆን ነገር ስለሆነ እናንተ በውስጣችሁ ያለው እናንተ ታውቃላችሁ። ከዛ ውጭ ደግሞ እናንተ እራሳችሁ ታውቃላችሁ። አይ ነው አላውቅም። ስለዚህ ይሄን ይመስላል። በርቱ። ያው ቤተሰብ መሀል አትግቡ። ሌላ ተጨቃጫቂ አያስፈልግም ማለት ነው። ይሄን ይመስላል። ያው እኔም ብዙ ንግግር ምናምን አይመቸኝም። ሆኖም ግን ይመቻችሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ።